አንድ እኔን የጠቀመኝን ታሪክ ልንገራችሁ፣ ለእናንተም ይጠቅማችኋል። አንድ ምስኪን ለማኝ ከ35 ዓመታት በላይ ከመንገድ ዳር ተቀምጦ ይለምን ነበር። ከዕለታት በአንድ ቀን ለሰፈሩ እንግዳ የሆነ ሰው ወደ ለማኙ መጣ። ለማኙም ገንዘብ መቀበያ ኮፍያውን እያሽከረከረ እንግዳውን ገንዘብ ስጠኝ አለ። እንግዳውም ሰው ትኩር ብሎ አየውና እኔ የምሰጥህ ምንም የለኝም አለ። ቀጠለና ለማኙን ጠየቀው፣ ምን ላይ ነው የተቀመጥከው? ለማኙ መለሰ፣ ምንም አይደለም፣ አንድ ተራ ሳጥን ነው። እስከማስታውሰው ድረስ ለብዙ ዓመታት እዚህ ሳጥን ላይ ተቀምጫለሁ። እንግዳውም ጥቂት ዝም አለና ውስጡን ሳይታው ታውቃለህ አለው። አይ ምን ይፈይድልኛል ብዬ አየዋለሁ ብለህ ነው? ምንም አይኖረውም፣ ብቻ ድንጋይ ላይ ከመቀመጥ ገላግሎኛል አለ ለማኙ። እስኪ ውስጡን ክፈትና ተመልከት በማለት እንግዳው ለማኙን ገፋፋው። ለማኙም ደስ ሳይለው ተነሳና እንደምንም ታግሎ የሳጥኑን ክዳን ከፈተው። በአግራሞትና ባለማመን ፈዞ ቀረ። ሳጥኑ በወርቅ ውስጥ ተሞልቷል። እንግዳውም ዛሬ አንተ እድለኛ ነህ፣ እኔም ተልእኮዬን ጨርሻለሁ። ለሌሎችም ልክ እንዳንተ ያላዩትን ያዩ ዘንድ ላሳያቸው መሄዴ ነው። ከመሄዴ በፊት ግን አንድ ነገር ልንገርህ። ምንጊዜም ቢሆን ወደ ራስህ ተመልከት፣ ሩቅ ሳይሆን ቅርብህን እይ። የማያልቅ እልፍ ዋጋ ያለው ወርቅ በውስጥህ አለ፣ ወደ ውስጥህ ተመልከት አለውና ከፊቱ ተሰወረ። የአብዛኞቻችን ድክመት ይህ ይመስለኛል። ራሳችን ጋር ያለውን ሀብትና ችሎታ ለማወቅ ጊዜ ሳንሰጥ ሌላ ተአምር በህይወታችን ውስጥ እንዲፈጠር እንፈልጋለን። ነገር ግን አንተ፣ አንቺ፣ እኔ የማያልቅ እልፍ ዋጋ ያለው ወርቅ በውስጣችን አለ። የማስተዋልና ያለማስተዋል ነው ጉዳይ። ጠቢባንም በተመሳሳይ ጥበበኛ መሆን ከፈለክ ከማህበረሰቡ ቦክስ ውስጥ ወጥተህ ከማህበረሰቡ የአስተሳሰብ ሳጥን ውስጥ ወጥተህ በነፃነት ማሰብ ይኖርብሃል ይላል። ለመስራት አትፍራ። ትልቁ ነገር ከስህተት መማር። በተሳሳትኩ ቁጥር አንድ ሁኔታዎች የሆኑ ነገሮች የማይደረጉበትን አንድ ተጨማሪ ምክንያት ነው ያወቅነው። አለመድገም ነው እንጂ ስህተትን መስራት ችግር የለውም። ከፈተና ስለወደቁ ተማሪዎች ነው የምንነጋገር። ይውደቁ እንኳን ወደቁ፣ እሰይ ወደቁ። የመውደቅን ህመም የማያውቅ ውድቀትን አይፈራም። ግርማ እኔ ተማሪዎችን የማስተምረው ነገ ጠዋት ከዚህ ኮሌጅ ሲወጡ የሸመደሉትን እውቀት እንዲያስተጋቡ አይደለም፣ ራሳቸው እንዲፈጥሩ ነው፣ ሀገራቸው እንዲሰሩ ነው። የማስተምሩ በምሳሌ ነው፣ ፈተናዬም በምሳሌ ነው። ትልቁ የሰው ልጅ ጠላት ራሱ የሰው ልጅ ነው። ከኛ በላይ እዚህ ምድር ላይ ጠላት የለም። ስህተታችንና ውድቀታችን ነው ጠላታችን። የሰው ልጅ ደግሞ ከራሱ ውጪ ሰው የማያውቅበት ስህተት አለው። ትልቁ ጥያቄ የሰውየውን ስህተት ታውቀዋለህ ወይ ነው።